ፊልማችን የሚጀምረው አሊ ቫንስ የምትባል ሴትን እያየን ነው። እሷም ለስዕል ጥበብ ጥልቅ ፍቅር ያላት ደግ ሴት ስትሆን ታናሽ እህቷ ሊሳም ሁልጊዜም በታላቅ እህቷ ተሰጥኦ ትኮራለች። ከዓመታት በፊትም ወላጆቻቸው ካረፉ በኋላም አሊ ወንድምና እህቷን ብቻዋን ለማሳደግ ብዙ መስዋዕትነትን ከፍላለች። ያኔ ኑሮ እጅግ ፈታኝ፣ የወጪ ሂሳቦች የሚቆለሉበትና እያንዳንዱ ቀን በትግል የተሞላ ቢሆንም አሊ ግን አማራት ታውቅም ነበር። ይልቁንም የኢቫንስ ቤተሰብ ጠንካራ ነው፣ ሁሉንም ነገር አብረን አልፈዋለን እያለች ወንድምና እህቷን ታበረታታ ነበር። ደግነቷ በቤት ውስጥ ብቻ የተገደበ ሳይሆንም ጎረቤቶቿን በሙቅታዋና በፈገግታዋ ያውቋታል። አሊና ሊሳም በአንድ ሆቴል ውስጥም በቤት ሰራተኝነት ተቀጥረው ይሰራሉ። በአንዱ ቀንም የቪአይፒ ፎቅ እንዲያጸዱ ይመደቡና ስራ ከመጀመራቸው በፊት የሆቴሉ ስራ አስኪያጅም እንግዶች ካላናገሯችሁ በስተቀር በፍጹም እንዳታናግሩ የሚል ጥብቅ ትዕዛዝን ትሰጣቸዋለች። በዛ ሆቴል ውስጥም የዊንዘር መንግስት ንጉስ ማስከም ከታማኝ አገልጋዩ ፌርግስ ጋር አርፎ እናየዋለን። ንጉስ ወደ ሀገሩ ከመመለሱ በፊትም ክፍሉ በጣም ተዝረክርኮ ስለነበረ ለቤት ሰራተኞቹ በደግነት ጉርሻ እንድታዩ ያዘዋል። ማክስም ከክፍሉ ሲወጣም በአጋጣሚ ከአሊ ጋር ይጋጭና አሊ የሆቴሉን ህግ በመጣሷ ተደናግጣ ይቅርታ ጠይቀዋለች። ይህንንም በዛ ውስጥ አልፍ የነበረችው የሆቴሉ ስራ አስኪያጅም በዝምታ ታያታለች። ከዛም ሌላ ክፍል እያጸዱ ያለም ሊሳ ለዳንስ ውድድር በድንገት ትጠራና እህቷ ብቻዋን ስራውን ለመጨረስ ተስማማች። ደስ ብሏት አቅፋ ትሄዳለች። እሱ እንደጨረሰችም የንጉስ ማክስን ክፍል ስታጸዳም ንጉሱ ከማች አባቱ የተሰጠውን ውድ የእጅ ሰዓት እንደረሳ ታገኘዋለች። ሆኖም ግን ስራ አስኪያጇ መታ ስራዋን በጊዜ እየጨረሰች እንዳልሆነ ተናግራ ትጮባታለች። ከዛም አሊንና እህቷን ከስራ ታባራቸዋለች። ፌርግስ ደግሞ ንጉሱ ሰዓቱን ባለማድረጉ ሰዓቱን ፍለጋ ሲመለስ ይሄንን ሰምቶ በጣም ይቆጫል። በዛው ምሽትም ፌርግስ አሊን ፍለጋ ቤቷ ድረስ ሄድና የንጉሱን ሰዓት ስለመለሰች $5000 ቼክ ሊሰጣት ቢሞክርም አሊ ግን መቀበል አልችልም፣ ለስራውት ነገር ይበዛል በማለት እምቢ ትለዋለች። በዚያም እራት እየሰራች ስለነበረ ፌርግስን ለእራት ጋብዘዋለች። በራት ሰዓትም ከወንድሟና ከእህቷ አሊ ወላጆቻቸው ከሞቱ በኋላ ቤተሰቧን እንዴት እንደተንከባከበችው የሰማው ፌርግስም ጥንካሬዋን አድርቆ አሁን ስራዋን ስላጣች በአውሮፓ ውስጥ ለ2 ሳምንታት የሚቆይ የሞግዚትነት ስራ ይቀርብላታል። ቀጣሪው ንጉስ እንደሆነ ሳይነግራትም አሊ ወደ ዊንዘር መንግስት ትሄዳለች። ቤተ መንግስት ትደርስ ግን የምትንከባከበው ልዕልት መሆኑን አውቃ በድንጋጤ ትገረማለች። እዛም የቤተ መንግስቱን ዋና ሼፏን ከተዋወቀች በኋላም ከቤተ መንግስቱ አስተዳዳሪ ዊግ ጋር ስትተዋወቅም ዊግ በጣም ቀዝቃዛና ጥብቅ ሰው ትሆንባታለች። ከዛም ለአሊ ስለምትንከባከባት ልዕልት ቴዎድራም ባለጌነቷንና ብዙ ሞግዚቶችንም ስላባረረችም ማስጠንቀቂያ ይሰጣታል። ንጉስ ማስከም ወደ ቤተ መንግስቱ ሲመለስም አሊ በሆቴሉ ያገኛችው ሰው መሆኑን በመስኮት በኩል ስታይ ከው ብላ ትቆማለች። በድንገትም አስቸጋሪዋ ልዕልት ቴዎዶራም በበረዶ ኳስ ትመታታለች። ማክስም እንዳያት ስላወቃት ረዳቱን ለምን ሆቴል ሰራተኛ እንደቀጠረ ቢጠይቀውም ፌርግስ ግን በአሊ ደግነት እንዲተማመን ይነግረዋል። በጣም ደግና ጎበዝ ሰራተኛ ናት። አሊ ወደ ክፍሏ ገብታ እቃዎቿን ስታወጣም ቴዎዶራ መታ ታንኳኳባትና ትደበቃለች። እሷም ሞታ ስላየቻት ከተደበቀችበት ቦታ በቀልድ መልክ ታስደነግጣትና ልታዋራስ ትሞክር። ትንሿ ልዕልት ግን ጠላቿን ትገልጽላታለች። ከዛም አሊ ለመፈተን አንድ ጌጥ ወደ ክፍሉ ውስጥ እንድትመታ አስጠይቃትም አሊ ከልጅቷ ጋር ለመግባባት ስትል ብትመታበም ጌጡ በአጋጣሚ ንጉሱ ወደ ክፍሉ እየመጣ ስለነበረ ይመታዋል። እሷም ደንግጣም እንደምትል ግራ ይገባትና ስትንተባተበም እሱም የልጅ ባህሪ መበላሸት የኔ ጥፋት ነው ብሎ ጊዜ እንደማይስጣት አምኖ ቢናገርም አማካሪው ሪክስ ግን በዚህ ሀሳብ በፍጹም አይስማማም። እንዲያውም የንጉስ ዋና ተግባር አገሩ መምራት እንጂ ከልጅ ጋር መጫወት አይደለም በማለት ይከራከራል። በዚህ መሃል አሊ ጣልቃ ገብታ አንዲት ትንሽ ልጅ ምንም ቢሆን ከወላጆቿ ፍቅርና ትኩረት ትፈልጋለች በማለት በድፍረት ንጉሱን ትደግፋለች። ይህ ንግግሯም ሪክስን ያናደዳውና አሁኑኑ እንድትሰናበት ቢጠይቅም ንጉሱ ግን በአሊ ቅንነት ተማምኖ ጥያቄውን ውድቅ ያደርገዋል። ምሽት ላይም አሊ ለወንድሟና እህቷ ደውላ ለንጉሱ እየሰራች መሆኑን በደስታ ታብስራቸዋለች። በዚህም ሳይቆይ ዊኪና አገልጋዮችም ሞግዚቶች አብዛኛውን ጊዜ ብቻቸውን የሚመገቡት በሚል መመሪያ እራቷን ወደ ክፍል ያመጡላታል። አሊ ብቸኝነት ስለተሰማተም ወደ ቤተ መንግስቱ ፈረሶች ማደሪያ አካባቢ ስትዘዋወር በድንገት ከአእምሮ ውጥረት ለመገላገል ፈረስ ከሚጋልበው ንጉሱ ጋር ትገናኝና በአንድ ፈረስ ይቀልዳሉ። በማግስቱ ጠዋትም ፌርግስ የአሊን የስራ ዝርዝር ሊያስቀምጥላት ሄድና ቴዎዶራ ስታይ ወረቀቱን አንስታ ትጥለዋለች። ቁርስ ይዛ የመጣችው የቤተ መንግስቱ ሼፍ ሄለን ደግሞ የቴዎዶራ እናት ከጥቂት ዓመታት በፊት በህመም እንደሞተች ለአሊ ስትነግራት ስላሳዘነቻት ይህንን የሰማችው አሊ የመጀመሪያውን የስራ ቀኗን ልጅቷን ለመንከባከብና በምትፈልገው እንቅስቃሴ እንድታሳልፍ በመፍቀድ ትጀምራለች። ልጅቷን በአሊ ደግነት ተጠራጥራም አባቴን ለማግባት ፈልገሽ ነው እንዴ እንደዚህ የምትንከባከበኝ ብላ ብትጠይቃትም አሊ ግን በጭራሽ አይደለም፣
ትላትና ፍላጎቷ ቤተሰቧን ለመርዳት ስራውን መስራት ብቻ እንደሆነ ታብራራለታለች። ከዛም አብረው ወክ እያደረጉ እያለ ፌርገስ ቴዎዶራ ከአባቷ ጋራ የፎቶ ቀረጻ እንዳለባት ይነግራትና አሊ ልዕልቷን በፍጥነት አዘጋጅታትና ልብሷን ቀይራ ወደ ቀረጻዋ ቦታ ስለወሰደቻት የፎቶ ፕሮግራሙ በቆንጆ ሁኔታ ያልፋል። በማግስቱም ቴዎዶራ በጉጉት ሆናም የገናን ዛፍ ከአሊ ጋር ለማስጌጥ ፌርገስን ፍቃድ ጠይቃውና ሁለቱም በእጃቸው የሰሯቸውን ጌጦችን በዛፍ ላይ ሲሰቅሉ ያ ጌጥ ሁለቱንም ስለ ሟች እናቶቻቸው እንዲያስቡና እንዲናፍቁ ያደርጋቸዋል። በሌላ በኩል ሪግስ ንጉሱ ከጎረቤት ሀገር ጋር ያለውን ወዳጅነት ለማጠናከር ሲል ከዚህ በፊት የሚያውቃትን የነገስታት ልጅ የሆናቸውን ሌዲ ሲያንን እንዲያገባ ይገፋፋዋል። ማክስ ግን በሀሳቡ ስላልተስማማ እሷን በጭራሽ አፍቅሬያት አላውቅም በማለት ጋብቻውን ውድቅ ያደርገውና ሪግስን የበለጠ ያበሳጨዋል። ከዛም ንጉሱ ወደ ታይ ሲወርድም ልጁን ከአሊ ጋር ደስተኛ ሆናም የገና ዛፉን ሲሳምሩት እያየ ደስ ይለዋል። ልዕልቷም ሳይታሰብ የሆነ የነገስታት ዘውድን አምጥታም ዛፉ ላይ እንዲሰቅሉ ተጠይቃቸውና ታስገርማቸዋለች። ማታ ላይም አሊ ልዕልቷን አስተኝታት በስስት እያየቻት መጥፎ ልጅ አለመሆኗንና የአባቷን ፍቅር ብቻ እንደምትፈልግ ትረዳታለች። ከዛም ወደ ኪችን ሄዳ ከሌሎቹ ጋር እራት ለመብላት ብትቀላቀለም ዊ ግን እሷን እዛ በማየቷ ደስ ሳይላት ይቀራል። ወደ ክፍሏ እየተመለሰች ያለ ግን ባየችው ነገር ከውብላ ትቀራለች። ንጉስ ማክስም ማንም ሳያየው የንግስና ዘውዱን በገና ዛፉ ጫፉ ላይ ያስቀመጠ ነበር። የልጁን ምኞት በሚስጥር ይፈጽምላት ነበር። ከዛም ማክስ አሊን ከቤተ መንግስቱ ቅጥር ግቢ ውጪ ለፈረስ ግልቢያ ያጋብዛታል። በጉዟቸው ወቅትም ስለሟች አባቱና ስለ ንግስና ህይወቱ ከባድነት በግልጽ እየነገራት ማክስ በልጅነቱ ካሳለፈው መሪር ልምድ ተነስቶም እንደ አባቴ መሆን እፈራለሁ፣ እሱ በኃላፊነት ተወጥሮ ለልጆቹ ፍቅር እንኳን መስጠት የማይችል ሰው ነበር ብሎ ልቡን ይዘረግፍላታል። ሁለቱ እየተቀራረቡ ይመጡና በዛው ምሽት ወደ ቤተ መንግስት ሲመለሱ ፍቅራቸውን ይገላለጻሉ። ይሄ ድንገተኛ አጋጣሚ ግን አሊ ምቾት ይነሳታል። እኔ እኮ ለንጉሱ የምስራ ሞግዚት ብቻ ነኝ የሚለው ሀሳብ በአእምሮዋ ውስጥ ይመጣባታል። እነሱ ባያውቁም ግን ተኝታ የነበረችው ልዕልት ቴዎድራም ይህንን ሁሉ ታይ ነበር። የአባቷና የአሊ መቀራረብን በውስጧ ደስ ይላታል። ብዙም ሳይቆይ ሄለን አሊንና ቴዎዶራን ኩኪስ እንዲያዘጋጁ ጋብዛቸው ደስተኛ ሆነው ሲጫወቱ ድምጻቸው እስከ ንጉሱ ቢሮ ድረስ ያስተጋባ ነበር። በዛው ሰዓት ግን ፌርገስ የሌዲ ሴሊያንን ወደ ቤተ መንግስት መምጣት ያህል ንጉሱም በሴትዮዋ መምጣት ሲበሳጭ፣ ቴዎዶራ ደግሞ ሴሊያንን አባቷ ልትቀማት የመጣች አስፈሪ ሴት አድርጋ ተመለክታታለች። በራሳትም ሪግስና ሴሊያን ስለ ሰርግ እቅድ በግልጽ ማውራት ሲጀምሩ ማክስና ቴዎዶራ ደግሞ በጣም ያነዳቸዋል። ቴዎዶራ ሁኔታው ስላበሳጫት በድንገት ተነስታ በመጮ ከቤተ መንግስቱ ትወጣለች። ይህንን ያደረገችውም አሊና አባቷ በቤተ መንግስቱ ውስጥ ብቻቸው እንዲሆኑ ሆን ብላ እድል ለመፍጠር ነበር። እዛ ማክስና አሊ ስለ ስሜታቸው በግልጽ ይነጋግራሉ። ንጉሱም ከልጅቷ ጋር ያለውን እጮኝነት ከረጅም ጊዜ በፊት በቤተሰብ የተወሰነ መሆኑንና ለእሷ ምንም አይነት የፍቅር ስሜት እንደሌለው ይነግራታል። በማግስቱም ሴትዮዋ ሳይታሰብ አሊ ክፍሏ እያለች ትመጣና በግሬስ አማካኝነት ስለ አሊና ስለ ንጉሱ መቀራረብ ሰምታ ስለነበረ ከንጉሱ ጋር ያለሽን ግንኙነት አሁኑን አቁሚው ብላ በቁጣ ታስለቃታለች። በተጨማሪም ስለ እሷ ለልዕልት ቴዎዶራ ጥሩ ቃላትን ብቻ እንድትነግራት ታዛታለች። በኋላ ላይም አሊ ስራውን እየሰራች እያለም ቴዎዶራ በቤተ መንግስቱ ግቢ ውስጥ ለመጫወት ጠርታተም በዛም ሰዓት ንጉስ ማስክም ልጁን እንዲፈልግ ፌርገስን አዘውተም ፌርገስ ያገኛቸው ቴዎዶራ በጉጉት ወደ ጨዋታው እንዲቀላቀሉ ትጎትታውና ፌርገስ ሄለንና ሌሎቹን ሰራተኞችን ጠርቶ ሁሉም በበረዶ ላይ መጫወት ይጀምራሉ። ንጉሱም ራሱ ወደ ውጭ ወጥቶ በጨዋታው ውስጥ ሲሳተፍ ቴዎዶራ ከዚህ ቀደም አይታው የማታውቀው ደስታ ይሰማትና ከጨዋታው በኋላም አሊናቷ ተጠቀመበት የነበረውን የቆየ አሰራር በመጠቀም እንዴት የዝንጅብል ኩኪስ እንደሚሰራ ለቴዎዶራ ተሰምራታለች። ኩኪሶቹ እንዳለቀውም ቴዎዶራ በኩራት ይዛ ለንጉስ ማስክና ለሌዲ ሴሊያን ተሳያቸውና ሁለቱም በጣም ይገረማሉ። ሁሉም ሰብስበው ባለበት ሰዓት ግን ሪግስ ቦምብ የመሰለ ዜና ለሁሉም ይናገራል። ንጉስ ማስክና ሌዲ ሴሊያን ቴዎዶራን ወደ ውጭ ሀገር አዳሪ ትምህርት ቤት ሊልኳት ወስነዋል ሲል ቴዎዶራ ይከፋትና እናቷ እንዳጣች ሁሉ አባቷን ምታጣው እንደሆነ ይሰማታል። በነጋታው ጠዋትም ሪግስ የሟች እናቱን የሰርግ ቀለበት ለማስክ ሰጠው። በዛው ምሽት የሚደረገው የገና አከባበር ላይ ለማስክ ሌዲ ሴሊያን እንዲጠይቃት ታሰበ ነበር። ማስክም ለሌዲ ሴሊያን ምንም አይነት ፍቅር ስሜት ስለሌለውና በሰው ምርጫ ሊያገባ ባለመፈለጉ ሀሳብ ውስጥ ይገባል። በሌላ በኩል ደግሞ አሊ ህፃኗን ለማረጋጋትና ሴሊያንን እንደ አዲሷ እናቷ እንድትቀበላት ለማበረታታት ትሞክር ነበር። ነገር ግን ቴዎዶራ በግልጽ እናቴ እንድትሆኝ የምፈልገው አንቺን ነው፣ እውነተኛ ፍቅርና እንክብካቤ የምታሳይኝ አንቺ ብቻ ነሽ። ብዙም ሳይቆይ ግን ንጉሱ ቴዎዶራን ወደ ገና ድግሱ ሊወስዳት ወደ ክፍሏ ሲገባ ህፃኗም አሊ ወደ ድግሱ እንድትመጣ ትፈቅድልኛለህ ብላ ስትጠይቀው በደስታ ይስማማል። አሊ ለድግሱ የሚሆን የምሽት ልብስ እንደሌላት ስታውቅም
ሄለን መላ ብላ በወጣትነቷ እናቷ የሰጧትንና አንድ ጊዜ ብቻ የለበሰችውን ልብስ ለአሊያ ውሳትም ንጉስ ማስክና ልዕልት ቴዎዶራ እጅ ለእጅ ተያይዘው ወደ አዳራሹ ሲገቡ የምሽቱን ዳንስ አብሮ በመደነስ ጀምረውት ከጥቂት ደቂቃዎች በኋላ ደግሞ አሊ በዛ ድንቅ ልብስ ተውባ ትመጣለች። እግሩ አዳራሹ እንደረገጠም የሁሉም ሰው አይን በሷ ላይ ያርፋል። አሊ ወደ አዳራሹ ውስጥ ገባ የነበራት ውበትም እጅግ አስደናቂ ስለነበረ የሁሉም ሰው ትኩረት ወደ እሷ ሆኖ ንጉሱም አሊን በአድናቆት ሲመለከታት ይታይ ነበር። ይህንን ያስተዋለችው ሌዲ ሴሊያንም ወዲያውኑ ጣልቃ በመግባት ማስክ ለዳንስ ጋብዛው ቴዎዶራን በጣም ትነዳለች። ዳንሱ እንዳበቃ ግን ማስክ ስሜቱ መቆጣጠር ስላልቻለ አሊ ለዳንስ ይጋብዛታል። በመካከላቸው ያለውን መቀራረብ ማየት ያልቻለችው ሴሊያንም ሬክስ የሰጠውን የእጮኝነት ቀለበት እንዲያሳያት ማስክን ስጠይቀው ቀለበቱ ከተቀመጠበት ሳጥን ውስጥ መጥፋቱ ይታወቃል። ሴሊያን ወዲያውኑ አሊን ጠርጥራትም ሰርጉን ለማስተጓጎል አሊ ሰርቀዋለች ብላ ታስብና ሌዲ ሴሊያን በንዴት ተሞልታ አሊን በሰው ፊትም የንጉሱን ቀለበት ሰርቀሸዋል ብላ ተወነጅላታለች። አሊ ራሷን ለመከላከል ብትሞክረም በቤተ መንግስት ውስጥ ያላት ደረጃ ዝቅተኛ በመሆኑና ማንም ይሰማት ስላልፈለገ ተሸንፋ ከአዳራሹ ለመውጣት ተወስናለች። አሊ በሐዘን ወደ ልዕልት ቴዎዶራ ክፍል ስትሄድም ቴዎዶራም ቀለበቱን የወሰድኩት እኔ ነኝ፣ አባቴ ሴሊያን እንዲያገባ ስለፈለግኩ ነው ብላ እውነቱን ለአሊ ነግራትም አሊ ቀለበቱን ተቀብላ ለንጉሱ ብትመልስለትም እዛው ለመቆየት ግን አልፈለገችም ነበር። እዛ መገኘቷ ቅናትንና ምስቅልቅልን እየፈጠረ መሆኑን ስትረዳችም በዝምታ ጥላው ለመሄድ ተወስናለች። አሊ እቃዎቿን እየሰበሰበች ያለም በቤተ መንግስት ቆይታዋ ላሳዩት ደግነትና ጓደኝነት ፌርገስንና ሄለንን በምስጋና ተሰናበታቸዋለች። ከመሄዷ በፊትም ከመጀመሪያውም ጀምሮ ፊቷን አዙራባት ለነበረችው ለዊክ ጨመረም የገና ስጦታ ትታላት ትወጣለች። በድግሱ አዳራሽ ውስጥ ሬክስም ንጉስ ሆይ አሁን እጮኝነቱን በአደባባይ የሚያውጁበት ሰዓት ነው። ማስክ ግን እንግዶቹን ሁሉ በድንጋጤ ያስቀመጠ ንግግር ያደርጋል። ሰርጉ ተሰርዟል፣ ሴሊያንን አልወዳትም፣ ከማልወዳት ጋር ደግሞ አልገባም ብሎ በድፍረት ይናገራል። ሌዲ ሴሊያን በሱ ፊት በመዋረዷ በንዴት ከአዳራሽ ወጥታ ትሄዳለች። እሱም ልቡ ላሊ እንደተሰጠ ትረዳለች። ሬክስን በሁኔታው ቢቆጣበም ንጉሱ ግን ውሳኔን የማትቀበለው ከሆነ ከስራ አባርራለሁ ብሎ ያስጠነቅቀዋል። አሊም ወደ መጣችበት ለመመለስ በጠዋት የሚነሳውን በረራዋን እየጠበቀች በአቅራቢያው በሚገኝ ማረፊያ ቤት ሆናም በዛው ምሽት ሳይታሰብ ንጉስ ማስክም እሷን ፍለጋ እዛው ድረስ ይመጣል። ያለምንም ፍርሃትም ያለውን ፍቅር ስሜት ይገልጽላት። አሊም ለእሱ ያላትን ፍቅር ነግራው ስሜታቸው በግልጽ ከታወቀ በኋላም ማስክ አሊ አብራ ወደ ቤተ መንግስቱ እንድትመለስ ይጠይቃታል። የእነሱ ተመልሰው መምጣትም ለልዕልት ቴዎዶራ ለፌርገስ እና ለሄለን ትልቅ ደስታን ይፈጥራል። በመጨረሻም ንጉስ ማስክ አሊ ንግስቱ አድርጎ ይመርጣታል። ፊልሙም እንደዚህ ይጠናቀቃል።